السلام عليكم ورحمة الله وبركاته. ቀጣይ ደግሞ አላህ ካለ የምናየው ስለ አረፋ ነው። አረፋ የነገው ቀን ነው። ዛሬ 8ኛው ቀን ነው። የውሙ ተርዊያ ይባላል። የነገው ቀን ደግሞ የውሙል አረፋ በመባል ይታወቃል። አላህ ሱብሓነሁ ወተዓላ ከቀናቶች ሁሉ ያስበለጠው ቀን የማለበትም ቀን ነው። ወልፈጅሪ ወለያሊን ዐሽሪ ወሸፍዒ ወልወትር ሲባል ዊትሯ ወይንም ደግሞ ጎዶሎ ቀን ብሎ አላህ የማለበት የነገዋ ቀን ናት ማለት ነው። እቺ ቀን በአላህ ሱብሓነሁ ወተዓላ ከፈጠረው ቀን ሁላ በላጭ ከሌሊቶቹ ሁላ በላጭ ለይለቱል ቀድር ነው። ከቀኖቹ ሁላ በላጭ ደግሞ የአረፋ ቀን በላጭ ናት። ምክንያቱም ምን ይባላል? አክመለላሁ ፊሂ ልሚላህ ወአተመ ቢሂ ኒዕማ ብለው ይሉታል ዑለማዎች። ይቺ ቀን ብሎ ማለት አላህ ሱብሓነሁ ወተዓላ ዲኑን የሞላበት ጸጋውንም ደግሞ ለሰው ልጅ የዋለበት ቀን ነው። አይሁዶች ዑመር ብን ኸጣብ ጋር መጡና ምን አሉት? ኢነኩም ተቅረኡነ አየተን ለው ኡንዚለት ፊና ለተኸዝናሃ ዒዳ አሉት። እናንተ የምትቀሯት ቁርአን አንቀጽ አለች፣ እኛ ጋር ብትሆን ያቺን ቀን ዒድ እናደርጋት ነበረ ብለው አሉት። ከዛ ዑመር ምን አላቸው? ኢኒ ለአዕለሙ ሒነ ኡንዚለት ወአይነ ኡንዚለት ወአይነ ረሱሉላህ ሰለላሁ ዐለይሂ ወሰለም ሒነ ኡንዚለት። እኔ ይቺን ቁርአን አንቀጽ እናንተ የምትሏታን የወረደች ጊዜ ያውቃለሁ፣ የቱ ጋር እንደወረደች ረሱል ሰለላሁ ዐለይሂ ወሰለም ሲወርድባቸው ምን ቀን እንደነበረ ማውቃለሁኝ ብሎ አላቸው። የወረደችው ጁሙዓ ቀን ሆኖ የአረፋ ቀን ነው ብሏልና ያቺንም አያ ምንድናት ካላችሁኝ አልየውመ አክመልቱ ለኩም ዲነኩም ወአትመምቱ ዐለይኩም ኒዕመቲ ወረዲቱ ለኩም ልእስላም ዲና። የዚች ቀን አላህ ሱብሓነሁ ወተዓላ ዲናችሁን ሞላውላችሁ፣ በእናንተ ላይ ጸጋዬንም ሞላውኝ፣ ከእምነት በኩል ደግሞ እስልምናን ሞላውላችሁ ብሎ አላህ የተናገረበት ቀን ነው የነገው ቀን። ረሱል ሰለላሁ ዐለይሂ ወሰለም የነገውን ቀን ለሑጃጆቹ ምን ያሉበት ቀን ነው? አልሐጁ ዓረፋ። ሐጅ ብሎ ማለት ዓረፋ ነው። ሐጅ ሄደህ የዓረፋ ቀን ካመለጠ በቀጣይ ዓመት ተመልሰ ነው የምትመጣው። በጣም ከባድ ቀን ነው። ሰዎች ዙሁርንና ዓስርን አንድ ላይ ሰግደው ከዙሁር እስከ መግሪብ ዓረፋ ሜዳ ላይ ሆነው አላህን ሱብሓነሁ ወተዓላ የሚያወሱበት አላህን ሱብሓነሁ ወተዓላ የሚለምኑበት ቀን ነው ማለት ነው። ረሱል ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? ከዱዓ ሁላ በላጩ ኸይሩ ዱዓኢ ዱዓኡ የውሚ ዓረፈተ ብለዋል። ከዱዓ በላጩ የዓረፋ ቀን ዱዓ ነው ብለዋል። ዚክርም እንደዛው ወኸይሩ ማ ቁልቱ አነ ወነቢዩና ሚን ቀብሊ ላ ኢላሃ ኢለላሁ ወሕደሁ ላ ሸሪከ ለህ ለሁል ሙልክ ወለሁል ሐምድ ወሁወ ዐላ ኩሊ ሸይኢን ቀዲር። ስለዚህ ሐጅ ሄደ ሰው የነገዋ ቀን ብታመልጠው በምንም አትጠገንም። ቀጣይ ዓመት ነው ተመልሶ ቀዳ የሚያወጣው። ዙሁር መስጂዱ ነሚራ ላይ ዙሁርና ዓስር አንድ ላይ ተሰግዶ ያ ሁላ ሑጃጅ አንድ አይነት ልብስ ለብሶ በአንድ ሜዳ ላይ አንድ አይነት መስተጋብር፣ አንድ አይነት ዱዓ፣ አንድ አይነት ዚክር ሲደረግ መግሪብ እስከሚገባ ድረስ በዛ ያልፋል ማለት ነው። ለምን? በጣም ያቀም ብሎ ማለት አላህ ሱብሓነሁ ወተዓላ መላኢካዎቹ ላይ የሚፎክርበት ነው። ኢነላህ ዐዘ ወጀል ዩባሂ መላኢከተሁ ቢአህሊ ዐረፈተ ዐሽየተ ዐረፈተ ፈየቁል እንዙሩ ኢላ ዒባዲ አቱኒ ሸእሰን ጉበራ ብሎ ይላል ረሱል ሰለላሁ ዐለይሂ ወሰለም። አላህ ሱብሓነሁ ወተዓላ በመላኢካዎች ዓረፋ ላይ ባሉ ሰዎች ይፎክርባቸዋል። ለምን? መላኢካ የሰው ልጅ ሲፈጠር መፈጠር የለበትም ብሎ እንትን ብሎ አምጾ ነበር። አይ እኔ አዕለሙ ማ ላ ተዕለሙን ብሏቸው ነበር። እዩዋቸው እስቲ ባሮቼን ጨበሬ ሆነው ከተለያየ አቅጣጫ አዋራ ባዋራ ሆነው ወደ እኔ መጡ ብሎ አላህ ሱብሓነሁ ወተዓላ የሚልበት ቀን ነው። ስለዚህ ይህ ቀን ሐጅ ያለ ሰው እዛች ቦታ ላይ ዙሁርንና ዓስርን ከሰገደ በኋላ ነሚራ ከሰገደ በኋላ ዓረፋ ላይ ምን ይፈለግበታል? ዚክር ይፈለግበታል፣ ዱዓ ይፈለግበታል። ሌላ ነገር የለም። አማ ከዛ ውጭ ሆነ ሰው እስከተባለ ሐጅ ላይ የሌለ ሰው
እነዚሁ ያለ ሰው ካለ ሐጅ ያልሄደ ሰው ካለ ሶስት ዋና ዋና የሆኑ ነገሮችን ፎከስ እናደርጋለን። የመጀመሪያውና ቁጥር አንዱ የዛችን ቀን መጾም። ረሱል ሰለላሁ ዐለይሂ ወሰለም ሲያሙ የውሚ ዓረፈተ አሕተሲቡ ዐለላህ አን ዩከፍረ ሰነተ ለቲ ቀብለህ ወሰነተ ለቲ ባዕደሁ። የዓረፋ ቀን ወይም ደግሞ ነገ የሚጾመው ጾም ከአላህ ሱብሓነሁ ወተዓላ ያለፈውን ዓመትንና የወደፊቱን ወንጀል እንዲማር ተስፋ አደርግበታለሁ ብሏልና መጀመሪያና ቁጥር አንድ ዱዓን ጾምን ቁጥር አንድ ታርጌታችን እናደርጋለን። የሁለት ዓመት ወንጀል ይታበስበታል። ሁለተኛው ደግሞ ዱዓ ነው። ኸይሩ ዱዓኢ ዱዓኡ የውሚ ዓረፈተ ብለው ረሱል ሰለላሁ ዐለይሂ ወሰለም ስለተናገሩ ከዱዓ ሁላ በላጩ የዓረፋ ቀን የተደረገ ዱዓ ነው ብለው ስላሉ ያንንም ፎከስ እናደርጋለን። ሌላና መጨረሻ ደግሞ ኸይሩ ማ ቁልቱ አና ወነቢዩነ ሚን ቀብሊ ላ ኢላሃ ኢለላህ ወሕደሁ ላ ሸሪከ ለህ ለሁል ሙልክ ወለሁል ሐምድ ወሁወ ዐላ ኩሊ ሸይኢን ቀዲር ብለው ያሉበት ነውና ዱዓ ላይ ደግሞ ሁለተኛ እንበረት ሶስተኛ እንበረታለን ለማለት ፈልጌ ነው።